እንዳንበሳ ሆኜ ኑሬ አሁን እንደ ውሻ ሆኖ መኖር ለኔ ከብድ አልችልም ማርቴ አልችልም። እንደ ውሻ ሆኜ ከመኖር ደግሞ ብሞት ይሻላል። ብሞት ይሻለኛል። ሞት አልችልም። ልጆቼን አጥቼ መኖር አልችልም። ብሞት እንደ ውሻ ሆኜ እዛ ቤት ውስጥ ከምኖር ሞት እናንተን አጥቼ መኖር ሞት ይሻላል። ብሞት ይሻላል። ልጆቼን አጥቼ በጭራሽ መኖር አልችልም። በሰራው ስህተት ትዳርና ልጆቹን ለማጣት ከጫፍ የደረሰው ደረጀ በልጆቹ ግፊት እንደምን ተደፋፍሮ ማርታን ይቅርታ ጠይቆ ጉልበቷ ስር ቢደፋም እሷ ግን ይቅርታ ልታደርግለት ፈጽሞ ፈቃደኛ አልነበረችም። በዚህም መልኩ በቅጩት ተነሳስቶ መጠጥ ሲጠጣ ያመሸው ደረጀ ራሱን መቆጣጠር ከብዶት መንገድ እያቋረጠ ባለበት ከባድ የሆነ አደጋ ገጥሞታል። በቀጣይ ምን የሚፈጠር ይመስላችኋል? ደረጀ ሞቷል ወይስ ከባድ የሆነ አደጋ የደረሰበት ይመስላችኋል? ሀሳባችሁን ኮሜንት ላይ ጻፉልን። ከዚህ አስቀድሞ ማርታ ናታንን መኝታ ክፍሏ ጠርታው ማውራት ይጀምራሉ። እሷም ትቀጥልና እነ ኤቢ ወዴት ሄደው ነው ብላ ስትጠይቀው እሱም አባዬን ለመፈለግ የሚወጡት። እማዬ አንቺ ከዚህ ክፍል መውጣት አለብሽ እኮ ምግብ መብላት አለብሽ፣ እባክሽ ራስሽን በዚህ አትጉጂ ብሎ ሲላትም እሷም የሱን ንግግር ችላ ብላ ናታን በዚህ ጨለማ እንዴት ብቻቸውን ሄዳሉ? ቢያንስ አንተ አትከተላቸውም ነበር ብላ ስትጠይቀው እሱም አታስቢ እማዬ በራይድ ነው የምንሄደው ያሉት ብሎ ሲነግራትም ማርታም እሺ በቃ እንደዛ ከሆነ ጥሩ ነው። እኔ የምልህ አሁን የፈለኩት ለአንድ ጉዳይ ነው። ነገ ሰላም እዚህ ቤት ይዘህልኝ ትመጣለህ ብላ ስትለው እሱም በድንጋጤ የት እዚህ ቤት? ቆይ ለምን ፈለግሻት እማዬ ብሎ ሲጠይቃትም እሷም አይ እንዲሁ ፈልጊያት ላገኛት በዚሁም ላውራት የምፈልገው ነገር አለ ብላ ስትለውም ናታንም እሺ በቃ እማዬ ግን ደግሞ እኛ ወደሷ ጋር ብንሄድ ይሻላል እሷ ወደዚህ ከመትመጣ ብሎ ሐሳብ ሲያቀርብላት ማርታም እሺ በቃ እሱ ነገ ሲነጋ እናወራበታለን አሁን በቃ መሄድ ይችላል ብላ ስትለውም ናታንም እሄዳለሁ ግን እማዬ ከመሄዴ በፊት አንድ ጥያቄ ልጠይቅሽ ሰላምን የፈለግሻት ምን ልትያዝ ነው ብሎ ሲጠይቃትም ማርታም ምንም አልላትም ማግኘት ብቻ ነው የፈለኩት ከዛ ግን ሳገኛት የመላት ነገር ለራሷ ነግራታለሁ አሁን ግን በቃ አንተ ሂድ በጣም መሽቷል ረፍት ማድረግ አለበት ለውና ከመኝታዋ ቤቷ ታስወጣለች። በነጋታውም ጠዋት አቢጌልና ዳጣ ሆነው ወደ ናታን ጋር ይመጡና ያለህን አደረግክ ናታን እማዬን አዘጋጃት ነገርካት ብሎ ሲጠይቋትም እሱም አይ አልነገርኳትም እኔ እኮ በጣም ፈራሁ ብሎ ሲመልስላቸውም ዳጣ ቆይ ደሞ ናታን አንተ ምን አጥፍተህ ነው የምትፈራው አባዬ እኮ እዚህ መጥቶ እንዳደረ ታውቃለች ብላ ስትለውም አቢጌልም ትቀጥልና ናታን አባዬ ይግባና የሆነ ነገር ብሎ የግዴታ መታረቅ አለባቸው እማዬ እኮ ተወዷለች አጨክንበትም ይቅርታ ታደርግለታለች ብላ ስትለውም ናታን ግን በሐሳባቸው አልተስማማም ነበር። እኔ ግን እንደዛ አይመስለኝም እማዬ እኮ በጣም ኃይለኛ ናት ከሰፈር አንዳንድ ሽማግሌዎችን አምጥተን ብንሞክር ነው የሚሻለው ብሎ ሲላቸውም ኤቢም እሱን ቀስ ብሎ ይደርሳል አሁን ግን በራሳቸው ሁሉ
ሁላችንም መሞከር አለብን ትለውና ተያይዘው ከተጣቀር ወደ ደረጀ ጋር ይሄዳሉ። እንዳገኘዋትም አቢጌል ትቀጥልና አባዬ በቃ ግባ ሂድና እግሯ ስር ወድቃ ይቅርታ ጠይቃት ትለውና አደፋፍራው ወደ መኝታ ቤቱ እንዲገባ ታደርጓለች። እሱም ወደ ውስጥ ይገባና ማርታ ፊት ለፊት ቆሞ ማርታ ልብሽ እንደሰበርኩ ታውቃለሁ፣ በጣም እንደጎዳሁሽም ይገባኛል ብሎ ንግግሩን ሲጀምር እሷም ደረጀ ባክህን ውጣልኝ ብላ ንግግሩ ልታቋርጠው ስትል ደረጀ የሚቀጥልና እባክሽ ማርቲ አሁን ሁሉንም ነገር እውነቱን ልንገርሽ የምታስቢውን ያህል እኔ አንቺን አልካድኩሽም ብሎ ሲላትም ማርታም ደረጀ ይህንን ካንተ አልጠበቅኩም፣ ይቅርታ ልትጠይቀኝ እየሞከርክ ባልሆነ ይህንን በፍጹም ልፈቅድልህ አልችልም፣ አትክደኝም፣ ሽማግሌዎችን ሰብስበን 80ችንን ቀደን ንብረቶቻችንን እንከፋፈላለን፣ ከዛ ውጪ ምንም የሚሆን ነገር የለም ብላ ስትለውም ደረጀ ማርቲ እኔኮ ክብርሽን አልነካውም እንዳሰብሽው 20 ምናምን አመት ሙሉ ባንቺ ነው አልማገጥኩም፣ አሁን አከብርሻለሁ፣ እወድሻለሁ፣ እባክሽን ስለ ልጆቻችን ብለሽ ይቅርበኝ ብሎ ሲለምናትም እሷም አይ በፍጹም አይሆንም ሂድ፣ አንተ ብቻ አይደለም የካድከኝ ሰላምም ጭምር ናት፣ ስንት ነገር የሆንኩላት ስንት ነገር የከፈልኩላት ሰላም ጭምር ነች የካደችኝ፣ እንዳልኩ 80ችንን እንቀዳለን፣ እሷ ብትወደህ አይደል ይህ ሁሉ አመት ስትጠብቅ የቆየችው፣ ስለዚህ ይህ ሁሉ አመት ስትናፍቀው የነበረ ወንድ ልጅህን ሂድና ከሷ ጋር አብራችሁ አሳደጉ ብላ ስትለውም ደረጀም በፍጥነት እግሯ ስር ሄዱ ይንበረከክና ማርቲ ይቅርበኝ አንድ ድል ብቻ ስጭኝ አንድ ድል ብሎ እየለመናት ባለበት ውሃ በሩን ከፍታ ትገባና ሁኔታዎችን አይታ እሷን በፍጥነት እንዳባቷ የእናቷ እግር ስር ተንበርክካ መለማመጥ ትጀምራለች። ማርታም ሁኔታውን ስታይ በንዴት ደረጀ ባክህን ተነስ፣ ለምን አትረዳኝም? ይህ ሁሉ አመት ከሰራተኛ ጋር ማግዳ ልጅ ወልደ በልጅ ፊት ይቅርታ ትጠይቀኛለህ? ሰው ግን ግፍ ይሆንብሃል፣ በቃ አሁን ከዚህ ውጣ ትለውና ተነስታ ጥላው ትወጣለች። ደረጀም በሀዘን ስብር ብሎ እዚያው ተንበርክኮ በተቀመጠበት አቢጌል ትመጣና ማውራት ይጀምራሉ። እሱም ይቀጥልና ኤቢ ማርታ ከኔ ጋር መኖር አትችልም፣ እንደ ድሮው ለኔ ልትሆንልኝ አትችልም። ዛሬ አንቺ እውነቱን ልንገርሽ ከማርታ ጋር ይህ ሁሉ ጊዜ አብረን ስንኖር ከሰላም ጋር 2 ቀን ብቻ ነው አብረት ያደርኩት። የመጀመሪያውም ከ20 አመት በፊት በወጣትነት በጥፋቴን ያደረኩት፣ ሁለተኛው ግን በቅርቡ በጭራሽ አላስታውስም። ማርታ በሌለችበት ሰክሬ ነበር። ሰላም መኝታ ክፍሌ ድረስ መጣ። ከዛ ግን በቃ ነገሩ እንዴት እንደተፈጠረ አላቅም። አምናለሁ የመጀመሪያው የኔ ጥፋት ነው፣ ሁለተኛው ግን እኔ ምንም የማውቀው ነገር የለም። በጣም አዝናለሁ። ያለ ኃጢያታችሁ እናንተን ተቀጣችሁ፣ ይቅርታ ይላትና ተነስቶ ክፍሉን ለቆ ይወጣል። በዛን ሰዓት ላይ ምንጥንና ቃዴስ መንገድ ላይ ተገናኝተው ቆመው ማውራት ይጀምራሉ። ሰላም ሊላትም ቢሞክርም እሷ ስላልፈቀደች እሱ ይቀጥልና ምንጥን እንዴት ነሽ? አሁን ድረስ ይቅርታ አላደረግሽልኝም እንዴ? አታስቢም? እሺ ከዚህ በኋላ እጅሽን አልይዝሽም። በቃ ምክንያት ነው አይደል እንደዚህ ያኮረፍሽው? ለነገሩ የሴት ልጅ እጅ ያለው ፍቃድ መያዝ ጾታዊ ትንኮሳ ነው የሚባለው። ስለዚህ እኔ ከዚህ በኋላ ትንኮሳ አላደርግብሽም ይቅርታ ብሎ ሲላትም እሷ እሺ በቃ አታስብ ችግር የለውም ብላ ትመለስለታለች። ቃዴስም ይቀጥልና እና አሁን ወዴት እየሄድሽ ነው? ክረምቱ ግን መጽሐፍ እያነበብሽ ነው? እሺ ማሳለፍ ያለብሽ ስልክ አለሽ አይደል? ለክረምት ይሁን መጽሐፎችን በስልክሽ እንድልክልሽ እባክሽ ካላስቸገርኩሽ እስቲ ስልክሽን ስጪኝ ብሎ ሲጠይቃትም እሷ አይ ይቅርታ እኔ ስልኬን ልሰጥህ አልችልም ብላ ባጭሩ ትመለስለታለች። ቃዴስም ይቀጥልና ችግር የለውም ወይ ደግሞ ከፈለግሽ አብረን እንሂድና ላቀብልሽ እችላለሁ ብሎ ሊያታለላትን ቢሞክርም ምጥንቅም ፈጽሞ ፈቃደኛ አልነበረችም። ቃዴስ ይቀጥልና ጎበዝ ልጅ ነሽ፣ ሰዎችን አታሎ እንዳይወስድሽ እንቢ ማለት ጥሩ ነው፣ ለማንኛውም በቃቸው ደህና ሁኚ ይላትና ይለያያሉ። በዚያን ሰዓት ላይ ማርታና ናታን ተያይዘው ወደ ሰላም ቤት ሄደው ነበር። እዛ እንደደረሱ ናታን ሰላም ከርቀት ስትመጣ ይመለከታታል። ከመኪና ወርዶ ራቅ ብሎ ሲቆም እሷ በንዴት አጠገቡ ትመጣና እሺ ናታን እንዴት ነህ? ቆይ አንተ ግን ለምንድን ነው ያኮረፍከው ብላ ስትለውም እሱም ሰላም ግፋ ቢልኮ በሰራሽው ስራ ልትጸጸቺ ይገባ ነበር ብሎ ሲላትም እሷን በንዴት ተመለከተውና ቆይ አንተ ምንህን ነካውብህ? እስከዛሬ ድረስ ልብስህን አጥቤ ምግብህን አብልቼ የተንከባከብኩ ነበረ እንዳትረሳ ብላ ስትለው ናታንም እሺ በቃ ሰላም ታዩ፣ አሁን ግን እማዬ መኪና ውስጥ እየጠበቀችሽ ነው ግቢ ብሎ ሲላትም እሷም ናታን እኔ በጣም ነው ያዘንኩብህ፣ ደግሞ የወደድካት ልጅ የኔ ልጅ ናት፣ እሺ ይህንን ፈጽሞ ልትረሳ አይገባም ብላ ስትለው ናታንም ተናዶ እና ቆይ በፍቅራችን ጣልቃ ልትገቢ ነው ወይስ ምንድነው እያልሽኝ ያለሽው ብሎ ሲጠይቃትም እሷም ታዲያ ቆይ እኔ እናትህን ጥለኸኝ ልጅ ልታገባ ነው? በፍጹም እንዳታስበው እሺ ትለውና እሱን ጥላ ሄዳ ማርታ ወዳለችበት መኪና ትገባለች። ገብታን ተቀመጠችን ማርታ ተቀጥልና ታስተውሻለሽ ከአመታት በፊት ከመንገድ ላይ አንስቼሽ አሳክሜሽ ተንከባክቤሽ ቤት ያኖርኩሽ ሰላም ላንቺ በጣም ብዙ ነገር ሆኛለሁ። ምናልባት እኔ ላንቺ ያደረኩት ጥቂት ሰዎች ብቻ ናቸው ሊያደርጉት የሚችሉት። ምን ይባላል መሰለሽ ብርጭቆ የጣለውን ሳይሆን ያነሳውን ነው የሚቆርጠው ይባላል። አው ሰላም እኔ ወደቅሽበትና አንስቼሻለሁ። ደሞዝ ጨምሬ ሳቴን ጨምሬ እንደናት ደሞዝሽን ቆጥቤ አንድ ቀን ክፉ ሳልናገርሽ እንደ ታናሽ እህት ባስቢልም እንደ ልጄ አክብሬሽ ሁሉ ዘመን ቤቴ
ያኖርኩሽ ብላ ስትላትም ሰላምም አውቃለሁ እትዬ አንቺ በጣም መልካም ሰው ነሽ፣ ግን እባክሽ የሆነውን ነገር ላስረዳሽ ብላ ስትጀምርም ማርታም ምን የምታስረጂኝ ነገር የለም፣ አንቺ ግን ከዳሽን፣ የማከብረውን ባሌን አቀለልሽብኝ፣ በቁሜ ገደልሽኝ፣ ያንን ለቤቱ የታመነው ለልጆቹ አባት ለሚስቱ ባል የሆነውን ባሌም በጣም አቀለልሽብኝ፣ ገደልሽኝ፣ አዋረድሽኝ፣ ያም አልበቃ ብሎ ካድሽኝ። ሰላም በእጄ እንዳልብላሽ ህይወቴን የገደለ ላይ ገፋሽው። ግን እኔ አሁን ከዚህ ጋር የመጣሁት አንድ ጥያቄ ብቻ ልጠይቅሽ ነው። ከደረጀ የወለድሽው አስገድዶሽ ደፍሮሽ ነው? እውነቱን ንገሪኝ። እንደዛ ከሆነ አንቺን ይቅርታ ጠይቄ አስገድዶ የደፈረሽን ሰው ፖሊስ አስጠርቼ ፊት ለፊትሽ አስፈቅደዋለሁ ብላ ስትጠይቃትም ሰላምም አንገቷን ደፍታ አይትዬ አስገድዶኝ ደፍሮኝ አይደለም ብላ ስትላትም ማርታም በሀዘንና በንዴት ስሜት ውስጥ ሆና እያለቀሰች አሃ ፈቅዳችሁ ተማክራችሁ ነው ያን ያደረጋችሁት፣ በጣም ጥሩ ሰላም፣ እኔ አመንኩሽ፣ አንቺ ግን ከዳሽኝ፣ የሰራሽን ይስጥሽ፣ ህይወቴን በጠበጥሽው፣ ትዳሬን በተንሽው፣ ልጆቼን ካላባት አስቀረሻቸው፣ እንኳን ደስ አለሽ፣ አሁን ሂጂልኝ፣ ከፊት ለፊቴ ዞር በይ፣ የበላሽበትን እጅን የነከሽ ከሃዲ ብላት እናትና ከመኪና ወጥታ ታባረታለች። ከዛ በኋላ ነው ደረጀ ለብቻው ሲጠጣ ቆይቶ መንገድ ለማቋረጥ ሲሞክሩ አንድ ተሽከርካሪ መጥቶ የገጨው። በቀጣይ ምን የሚፈጠር ይመስላችኋል? ሀሳባችሁን እንዲሁ ማስተያየታችሁን ኮሜንት ላይ ጻፉልን።